ሰላም ለእናንተ ይሁን ውድ ቤተሰቦቼ ጓደኞቼ እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ምስራቅ ነኝ ተመልሼ መጥቻለሁ። እንኳን ለገና በዓል በሰላም አደረሳችሁ። እግዚአብሔር አምላክ ይህንን በዓል የሰላም የጤና የፍቅር እንዲያደርግላችሁ እንዲያደርግልኝ ምኞቴ ጸሎቴ ነው። ጌታ ኢየሱስ ዘመናችሁን ይባርክ። ዛሬ እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ነው። እሱን በማሰብ ነው የምናከብረው ማለት ነው። ልክ አንድ ሰው የራሱን ልደት ሲያከብር ሁል ጊዜ በጣም ደስ ብሎት ጌታን እያመሰገነ ስለተጨመረለት እድሜ ያንን እያሰላሰለ በእውነት የምናከብረው እንደዛ ነው። ልደታችንን እየቆጠርን እድሜያችንን የተጨመረልንን ምሕረትና ቸርነት እያየን ነው የምናመሰግነውና የክርስቶስ ልደትም ሲመጣ ሁል ጊዜ ማሰብ ያለብን ነገር አለ። ክርስቶስ ለምን መጣ? ክርስቶስ ወደዚህ ምድር ለምንድን ነው የመጣው? ከድንግል ማርያም የተወለደው ለምንድን ነው የሚለውን እያሰላሰልን እያሰብን እግዚአብሔርን እንድናከብርና ደግሞ አንድ ሌላ ማሰብ ያለብን ነገር ኢየሱስ ክርስቶስ ሕፃን ልጅ አይደለም። አሁን በድንግል ማርያም እጅ ታቅፎ የተቀመጠ ሕፃን ልጅ እንዳልሆነ ትልቅ እንደሆነ አምላክ እንደሆነ ጌታ እንደሆነ ደግሞ ይህንን ማሰብ አለብን። ገብቷችኋል? አንዳንድ ጊዜ ልደቱን በመናከብር ጊዜ ሁሉ ጊዜ ስቲል ሕፃን ልጅ እንደሆነ በእቅፍ ውስጥ እንዳለ የምናስብ ሰዎች አለንና እንደዛ አይደለም። የአማልክቶች አምላክ የጌቶች ጌታ የነገስታት ሁሉ ንጉስ የሆነ አልፋ ኦሜጋ የሆነ የስላሴ አንዱ አካል የሆነ ነው ኢየሱስ ክርስቶስና በጌታ በኢየሱስ ስም የእግዚአብሔርን ቃል አነባለሁ። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ምን ይለናል? ሕፃን ተወልዷልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አይገርምም? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትንም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሃሌሉያ። የሉቃስ ወንጌል 2:11 ምን ይላል? ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ምን አለ? ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶልናልና። የሉቃስ ወንጌል 1:47 ደግሞ ምን ይላል? በጣም ተመሳሳይ ቃል ነው። ድንግል ማርያም ምን አለች? ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች አለች። ምን አለች ድንግል ማርያም? ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። አያችሁ፣ የሉቃስ ወንጌል 2:11 ያለው ቃል በጣም ተመሳሳይ ነው። ምን ይላል? ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ክርስቶስ ጌታ መድኃኒት። ድንግል ማርያም ምን አለች? ነፍሴ ጌታን ታከብረዋለች። ዋው! የድንግል ማርያም ነፍስ ጌታዋን ኢየሱስን ታከብራለች። ይገርማል። መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። በመድኃኒቴ። አያችሁ ወገኖች፣ የእግዚአብሔር ቃል ሲናገር ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሏቸዋል ይላል እና ሁሉ ኃጢአት ሰርቷል ወገኖች፣ ሁሉ የሰው ዘር በሙሉ እና ማርያምም መድኃኒት ያስፈልጋት ነበረ ወገኖች። አያችሁ፣ በመድኃኒቴ አለች። ሉቃስ 2:11 መድኃኒት ክርስቶስ የሆነ ተወልዷል ይላል። አያችሁ፣ እና ምን እያልኳችሁ ነው? ክርስቶስ የዓለም መድኃኒት ነው ወገኖች። ለሁላችሁም ክርስቶስ ያስፈልጋችኋል፣ መድኃኒት ያስፈልጋችኋል። ይህንን መድኃኒት እንድትወስዱ፣ እንድትድኑ፣ እንድትፈወሱ በዚህ መድኃኒትን እጋብዛችኋለሁ። ሁላችን የሰው ዘር በሙሉ ያስፈልገናል። መድኃኒቴ አለች። ኢየሱስ ክርስቶስ ጌታ ነው። ለምን? ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሏቸዋል። ሁሉ ኢንፌክትድ ሆነዋል። በኃጢአት በሽታ ያልተመረዘ የለም ወገኖቼ። ካስታወሳችሁ እግዚአብሔር ምን አለው ሙሴን? የዛኔ እስራኤላውያኖች እግዚአብሔርን ባለመታዘዝ በማጉረምረም በተለያየ ነገር በእባብ ሲነደፉ ብዙዎቹ ሲሞቱ ሲያልቁ በጣም ወደ ሙሴ እንዲጸልይላቸው ወደ እግዚአብሔር ጠየቁ። ሙሴ ጸለየላቸውና እግዚአብሔር የነሐስ እባብ ስራ አለው። የነሐስ እባብ ስራና ስቀለው፣ ያንን የተሰቀለ የነሐስ እባብ ያየ ሁሉ ይፈወሳል አለ። መርዙ ከነሱ ላይ ይነቀላል፣ ይወጣል፣ ይፈወሳል አለ። ሃሌሉያ። ለምን? ኦሬዲ ኢንፌክትድ ሆነው ነበር። አሁንም ብዙዎች
አሁንም ዓለም በኃጢአት ኢንፌክትድ ሆናለች። ዓለም በኃጢአት ተመርዛለች። አሁንም ዓለም በኃጢአት በቃ ኢንፌክትድ ሆናለች። ስለዚህ ምንድነው መድኃኒቱ ሲባል የተሰቀለውን ክርስቶስን መመልከት። ሃሌሉያ። ልክ የተሰቀለውን የነሐስ እባብ ሲያዩ ይፈወሳሉ እንዳለውና የተነደፉት ያ መርዝ እንደወጣ እኛም በኃጢአት የተነደፍነው ያ መርዝ ከኛ የሚወጣው የተሰቀለውን ክርስቶስን ስናይ ነው። መድኃኒት የሆነውን የዓለም መድኃኒት ስናይ ነው ወገኖቼ፣ ስንቀበል ነው። ልንገራችሁ፣ ዓለም ሁሉ ኃጢአተኛ ነው፣ ሁሉ ኃጢአት ሰርቷል ይላል። የእግዚአብሔር ክብር ጎሏቸዋል። ማን? ሁሉም። ዛሬ ገናን ለምናከብር ሰዎች በሙሉ እንደዚሁም ለማናከብርም ጭምር በእውነት ይህን ግብዣ ጋብዛችኋለሁ። ይህንን መድኃኒት ተቀበሉ። በነፃ የሆነ መድኃኒት፣ በእውነት ይሄ ኦልሬዲ ፕሪስክራይብድ የተደረገ በነፃ የተሰጠ መድኃኒት ተቀበሉ። ሪሲቭ አድርጉ። ጀስት ሪሲቭ ኢት ኦነስትሊ። በእውነት ሁላችን በኃጢአት ተነድፈናል። ሁላችን በኃጢአት ተበክለናል። ኢንፌክትድ ሆነናል። ከዛ ያንን መርዝ ከውስጣችን የሚያወጣው ክርስቶስን በማየት ነው። የተሰቀለውን ክርስቶስ በማየት ነው። በፈሰሰው ደም በማመን ነው። በመታጠብ ነው ወገኖቼ። ፍሪ ጊፍት ተሰጥቶናል። እባካችሁ ልባችሁን ክፈቱ። ክርስቶስ ሕፃን አይደለም። ዛሬ በድንግል ማርያም እጅ ታቅፎ የተቀመጠ ኢየሱስ የለም። በሰማይ በእግዚአብሔር ዙፋን በቀኝ በኩል ተቀምጧል ወገኖቼ። ስለዚህ ኢየሱስ ሕፃን አይደለም፣ ጌታ ነው፣ አምላክ ነው። ሃሌሉያ። ደግሞ ተመልሶ በክብር ይመጣልና ገናን ስታከብሩ ሕፃን ልጅ እያያችሁ አታክብሩ። ገናን ስታከብሩ ወገኖቼ አምላክ የሆነው ክርስቶስ የሆነው አዳኝ የሆነው መድኃኒት የሆነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተወለደበት ቀን መሆኑን እያሰባችሁ ወደዚህ ፍቅር እንድትገቡ ወደዚህ ሰላም እንድትገቡ ጋብዛችኋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። የእግዚአብሔር ሰላም ጸጋ ይብዛላችሁ። በጣም ወዳችኋለሁ። በጣም አከብራችኋለሁ። መልካም ገና ይሁንላችሁ። ዘመናችሁ የተባረከ ይሁን። ሻሎም